ለእያንዳንዱ በሽታ ዘመን የራሱን መድኃኒትና ሐኪም ያስነሳል። የኔ ትውልድ ከፈዋሽ መድኃኒት ጋር ሐኪም ሆኖ ተነስቷል። እያንዳንዱ ድራጎን ገዳዩ ጊዮርጊስ ይፈጠርበታል። የኔ ትውልድ የድራጎኑ ያብይን አንገት የሚቆርጥ ጊዮርጊስ ሆኖ ከተነሳ ሰነባብቷል። የድራጎኑ ወገብ ላይ ጦሩን ሰክቷል። ለጎልያድም ዳዊት ተወልዶለታል። በኔ ትውልድ ወንጭፍ ግንባሩን ተመቷል። የኔ ትውልድ ለምድሩ ሁሉ ነጻነትን ነጋሪ ሰላምን አብሳሪ ቢላል ነው። ውድና የተከበራችሁ የስካይ ኒውስ ቻናላችን ቤተሰቦች እንደምን ሰነበታችሁ? በአገር ውስጥና በውጭ ሀገር ሆናችሁ እውነተኛውን ሚዛናዊና ወቅታዊ መረጃ ለማግኘት እኛን የመረጣችሁ ሁሉ ሰላምና ጤና ለእናንተ ይሁን እያልን በዛሬው ዕለት የደረሱንን እጅግ አንገብጋቢ፣ አነጋጋሪ ሀገራዊና ዓለም አቀፋዊ መረጃዎች ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሀገሪቱ የተለያዩ ክፍሎች የተቀሰቀሱት ወታደራዊና ፖለቲካዊ ውጥረቶች እጅግ አሳሳቢ ወደሆነ ደረጃ መሸጋገራቸውን ተከትሎ በአማራና በኦሮሚያ ክልሎች ውስጥ የተቀሰቀሱት መጠነ ሰፊ ውጊያዎች አሁንም በከፍተኛ ሁኔታ ቀጥለው ይገኛሉ። በኦሮሚያ ክልል ውስጥ የሚንቀሳቀሰው የኦሮሞ ነጻነት ጦር በከፈተው ድንገተኛና የተቀናጀ ጥቃት ሳቢያ በርካታ የገዢው ብልጽግና ፓርቲ ከፍተኛ አመራሮችና የጸጥታ አካላት መገደላቸው የተሰማ ሲሆን ይህም በክልሉ ያለውን የጸጥታ መዋቅር ይበልጥ አደጋ ላይ ጥሎታል። በአንጻሩ በአማራ ክልል የሚገኙ የመንግስት ባለስልጣናት በአሁኑ ወቅት አብዛኛዎቹን ወረዳዎች ሙሉ በሙሉ ተቆጣጥረን ከጽንፈኛ ኃይሎች ነጻ አድርገናል የሚል መግለጫ እየሰጡ ቢሆንም በሌላ በኩል ደግሞ የፋኖ ኃይሎች በተለያዩ ወረዳዎች ውስጥ ለወራት ያሰለጠኗቸውን አዳዲስ ታጣቂዎች በደማቅ ሁኔታ እያስመረቁና ወደ ግንባር እያሰማሩ መሆናቸውን በይፋ እየገለጹ ይገኛሉ። ይህ በሁለቱ ወገኖች መካከል የሚሰማው እርስ በርሱ የሚጋጭ መግለጫና መሬት ላይ ያለው ተጨባጭ ሁኔታ የኢትዮጵያ ወታደራዊ ከ3 ዓመት በፊት የተሰጠውን ተስፋ ሙሉ በሙሉ ጥያቄ ውስጥ የሚጥል ሆኖ ተገኝቷል። ከ3 ዓመታት ገደማ በፊት የፌድሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሁለቱ ክልሎች ውስጥ ነፍጥ አንስተው የሚንቀሳቀሱትን አማጺ ኃይሎች ሙሉ በሙሉ አጠናቀን አሁን ላይ የቀረናቸውን የመልቀም ስራ ላይ ብቻ ነን በማለት በድፍረት መናገራቸው የሚታወስ ሲሆን በአማራ ክልል የተፈጠረውን ወቅታዊ ችግርና በኦሮሚያ ክልል ሸኔ ኃይል ቀደም ብሎ የተፈጠረውን ጸጥታ ቀውስ የማስተካከል ስራ እጅግ በጥሩ ሁኔታ እየደመኑና ስጋት ወደማይሆን ደረጃ መውረዱን ገልጸው ነበር። ይሁን እንጂ ያኔ የመንግስት ኃይሎች በ10 በመቶ አቅማቸው ብቻ እንደሚዋጓቸው የተገለጹት ታጣቂ ኃይሎች ዛሬ ላይ ከመከላከያ ሰራዊት ጋር በሚያደርጉት እጅግ ከባድ ውጊያ በመቶዎች የሚቆጠሩ የመንግስት ወታደሮች የሚገደሉበትና ከፍተኛ ወታደራዊ ኪሳራ የሚስተናገድበት ደረጃ ላይ መድረሱ መሬት ላይ ያለውን እውነታ መለወጡን ያሳያል። የጦርነቱ አድማስ እያደገ በሄደ ቁጥር ወታደራዊ አመራሮቹ በየጊዜው ወደ መድረክ እየወጡ ፖለቲካ ጥያቄያቸውን ከሰላማዊ ሰልፍ ወደ ሰይፍና ወደ መሳሪያ ወሰዱትን ወጣቶች ባንዳዎችና ጽንፈኞች በማለት የሚያጣጥሉበት መግለጫ የመስጠት ስራ አሁንም እንደቀጠለ ይገኛል። በአማራ ክልል የሚገኙ ከፍተኛ መንግስት ባለስልጣናትም የሚሰጡት መግለጫ ከዚህ ወታደራዊ ንግግር ጋር ተመሳሳይነት ያለው ሲሆን የፋኖ ኃይሎች ሙሉ በሙሉ ተሸንፈው ጉድጓድ ውስጥ ተቀብረዋል ወይም ጥቂት አመራሮች ብቻ ቀርተው ወደ ገዳም ገብተዋል የሚሉት ተደጋጋሚ ንግግሮችን ሲያደርጉ ተደምጠዋል። አንድ የክልሉ ከፍተኛ ባለስልጣን በሰጡት ማብራሪያ እንደ አውሮፓውያን አቆጣጠር በ2015 በርካታ ወረዳዎችና ቀበሌዎች ሙሉ በሙሉ በጽንፈኛው ቁጥጥር ስር የነበሩ ቢሆኑም በአሁኑ ሰዓት ግን አብዛኛው ወረዳዎችን ከጽንፈኛ ነጻ መሆናቸውና በጥቂት ቦታዎች ላይ ብቻ ወጣ ገባ የሚሉ ታጣቂዎች እንደሚታዩ ገልጸው አሁን ባለው ነባራዊ ሁኔታ ሳይክሉ የጸጥታ ኃይል አካባቢዎችን ሙሉ በሙሉ ተቆጣጥሮ በጥሩ ቁመና ላይ ይገኛል ብለዋል። ይሁን እንጂ የክልሉ ሹማምንት በዋና ዋና ከተሞች ተሸሽገው እንዲያለ ማብራሪያ በሰጡ ማግስት የፋኖ ኃይሎች በደቡብ ጎንደርና በወሎ ቀጠናዎች ስልጠናቸውን ያጠናቀቁ በመቶዎች የሚቆጠሩ ታጣቂዎችን ማስመርቃቸውን የሚያሳዩ መረጃዎችን ይፋ ያደረጉ በመሆኑ ውጊያው አሁንም በአሰቃቂ ሁኔታ መቀጠሉን ያረጋግጣል። ባለፉት ጥቂት ቀናት ብቻ በኦሮሚያ ክልል ውስጥ በመንግስት በኩል በድሮን ጭምር የተደገፈ እጅግ ከባድ ውጊያ በተለያዩ ዞኖችና ወረዳዎች ውስጥ የተካሄደ ሲሆን በተለይም በምስራቅ ሸዋ ቃቂና ቡሌራ ወረዳዎች እንዲሁም በምዕራብ አርሲ በቄለም ወለጋና ሆሮ ጉድሮ ወለጋ በተደረጉት እርስ በርስ የመፋለም ሂደቶች በመቶዎች የሚቆጠሩ ሰዎች ለሞትና ለአካል ጉዳት ተዳርገዋል። ከዚህም በተጨማሪ በምስራቅ ወለጋ ዞን ኖኖ ቆንዲ ወረዳ ውስጥ በተፈጸመው አስደንጋጭ ጥቃት ሳቢያ ለህልፈተ ህይወት ከተዳረጉት በርካታ የጸጥታ አካላት ባሻገር የወረዳው የገዢው ብልጽግና
ፓርቲ ከፍተኛ አመራሮችም ለተመሳሳይ ሞትና ከባድ ጉዳት መጋለጣቸው ታውቋል። ይህም የመንግስትን የአስተዳደር መዋቅር በእጅጉ ያናጋ ክስተት ሆኖ ተመዝግቧል። በሌላ በኩል ደግሞ በትግራይ ክልል ውስጥ ያለው የፖለቲካና ወታደራዊ ውጥረት ወደ አዲስ ምዕራፍ የተሸጋገረ ሲሆን ህዝባዊ ወያኔ ሓርነት ትግራይ ባወጣው እጅግ ጠንካራ መግለጫ ጠላታችንን ከመመከት በስተቀር ሌላ ምንም አይነት የመውጫ መንገድ የለንም ሲል በይፋ አስታውቋል። ድርጅቱ መውጫችን በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው መግለጫ የ4 ኪሎ የብልጽግና መንግስት በትግራይ ህዝብ ላይ አሁንም የደረሰ ያለውን መጠነ ሰፊ ጥፋትና በደል በዝርዝር አቅርቧል። የብልጽግናው ስርዓት ሁሉንም አይነት የሰላም አማራጮችን ሙሉ በሙሉ በመዝጋት የትግራይን ህዝብ ከምድረ ገጽ ለማጥፋት አልሞ እጅግ አረመናዊ ግፍ እየፈጸመ ይገኛል ያለው ህወሓት የፌዴራል መንግስት ትግራዊ ማንነት እንደ ወንጀል በመቁጠር ህዝባችንን ያለ ልዩነት ጨፍጭፏል ሲል ከሷል። የህወሓት መግለጫ አክሎም የብልጽግና ስርዓት ዋና ምኞት የትግራይን ህዝብ ማጥፋት የነበረ ቢሆንም ህዝቡ በጽናት ተደራጅቶ ባደረገው ተጋድሎ ራሱን ከሙሉ ጥፋት በማዳን የፕሪቶሪያው የሰላም ስምምነት እንዲፈረም ማስገደዱን ጠቅሷል። ሆኖም ግን ለዓለም አቀፍ ህግጋትና ሰብአዊነት የማይገዛው የ4 ኪሎ ስርዓት የፈረመውን ስምምነት በግልጽ በመጣስ የጀመረውን የጄኖሳይድ ወይም የዘር ማጥፋት ዘመቻ አጠናክሮ ቀጥሏል ያለ ሲሆን ለዚህ ማሳያ የሚሆኑ ዋና ነጥቦችንም አስቀምጧል። ከነዚህም መካከል 40 በመቶ የሚሆነው ሉዓላዊ የትግራይ ግዛት እስካሁን ድረስ አለመመለሱ፣ በሚሊዮን የሚቆጠሩ ተፈናቃዮች መጠለያ አጥተው በረሃብና በሽታ እያለቁ እንደሆነና ክልሉን ለማሸበር ሲል ያደራጃቸውን የተለያዩ ሽፍቶች በመጠቀም በአፋርና በጸለምት በኩል በትግራይ ላይ በተደጋጋሚ አዲስ ጦርነት እየጫረ እንደሚገኝ በምሬት ገልጿል። በተጨማሪም የፌዴራሉ መንግስት በተለያዩ ጊዜያት በትግራይ ክልል ውስጥ የሚፈጸመው የድሮን ድብደባ በሰውየትና በንብረት ላይ ከፍተኛ ውድመት እያስከተለ እንደሚገኝ የጠቀሰው ህወሓት ለዚህ ማሳያው ደግሞ ባለፈው ግንቦት 29 ቀን በዕለታዊ ወታደራዊ ክንውን ላይ በነበሩ የትግራይ ሰራዊት አባላት ላይ የተፈጸመው የድሮን ጥቃት ነው ብሏል። ስርዓቱ በትግራይ ዙሪያ እጅግ ከፍተኛ ቁጥር ያለው ሰራዊትና የከባድ ጦር መሳሪያዎችን በማከማቸት አዲስ ጦርነት ለመቀስቀስ እየተነኮሰ እንደሚገኝና ይህን ትንኮሳ የሚያደርገው ደግሞ በትግራይ ክልል ለድርድርና ለሰላማዊ አማራጭ በተደጋጋሚ ጥሪ እየቀረበ ባለበት ወቅት መሆኑን ብልጽግናን እውነተኛ የጥፋት ዓላማ የሚያጋልጥ ነው ብሏል። ህወሓት በመግለጫው ማጠቃለያ ላይ ስርዓት ይህንን ወታደራዊ ከባ ከማጥበቁ ጎን ለጎን የትግራይ ህዝብ ትልቁ የመከላከያ አቅም የሆነውን አንድነቱን ለመሸርሸርና ራሱን መከላከል የማይችል የተበታተነ ህዝብ ለማድረግ ጥቂት ብሔራዊ ክህደት የፈጸሙ ተጋሮችን አሰልፎ በከፍተኛ ሁኔታ እየተንቀሳቀሰ ይገኛል ካለ በኋላ ጠላቶቻችን በጽናት ታግሎ ከማሸነፍ ውጭ ሌላ ምንም አማራጭ ስላልሰጡን ፍትሃዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲሉ ደምድሟል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ ሌላ አዲስ የድሮን ጥቃት መፈጸሙ የተሰማ ሲሆን ይህም በክልሉ ፖለቲከኞችና በተቃዋሚ ፓርቲዎች መካከል ከፍተኛ ውዝግብና መግለጫ ማውጣቱን አስከትሏል። በአንጻሩ የዶክተር ደብረጽዮን ገብረ ሚካኤል ካቢኔ በቀጣዩ ወራት ትኩረት ሊሰጧቸው በሚገቡ ዋና ዋና ሀገራዊና ክልላዊ እቅዶች ላይ ተወያይቶ ውሳኔ ማሳለፉን አስታውቋል። ባለፈው ቅዳሜ የብልጽግና አገዛዝ በኤርትራ አቅጣጫ በሽራሮ አቅራቢያ ገማሎ ተብሎ በሚጠራው አካባቢ በፈጸመው የድሮን ጥቃት በቲዲኤፍ አባላትና ተሽከርካሪዎች ላይ ጉዳት ማድረሱ የሚታወስ ሲሆን በተመሳሳይ መልኩ በሱዳን አቅጣጫ ሸሬና በተባለ ስፍራም መጠኑ አነስተኛ ቢሆንም ሌላ የድሮን ድብደባ መፈጸሙ ታውቋል። እነዚህ ሰሞንኛ የድሮን ጥቃቶች መነሻቸውና ትክክለኛ ኢላማቸው በውል ባይታወቅም በትግራይ ምድር ላይ ዳግም ጦርነት ይቀሰቅሳሉ የሚል እጅግ ከፍተኛ ስጋት በህዝቡ ዘንድ ፈጥሯል። ከአዲስ አበባ ሆነው ስለ ትግራይ ህዝብ መብት እንደይቆሙ የሚገልጹና በተቃዋሚነት የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች በዚህ ጉዳይ ላይ የሚወጧቸው መግለጫዎች የቀጠሉ ቢሆንም አብዛኛዎቹ ግን ጥቃቱን የፈጸመውን የመንግስት አካል በቀጥታ የሚጠይቁ ሆነው አልተገኙም። የባለስልጣኑ አቶ ጌታቸው ረዳ የሚመራው የሰላምና አንድነት ፓርቲ በቅርቡ በክልሉ ታያ በወረዳ ልዩ ስሙ ገመሃሎ በተባለ ቦታ ላይ ድሮን ጥቃት መፈጸሙን ካረጋገጠ በኋላ በክልሉ በህወሓት ደጋፊ በሆኑ የጸጥታ ኃይሎች የሚካሄዱ ወጣቶች የግዳጅ ወታደራዊ ምልመላ፣ አፈሳና ከፍተኛ ስደት ከጊዜ ወደ ጊዜ እየከፋ መምጣቱን ገልጿል። ፓርቲው አክሎም ስልጣንን በኃይል የነጠቀው ቡድን ወጣቶችን በህገወጥ መንገድ ወደ ሱዳን ማሻገር ለተለያዩ የውክልና ጦርነቶች እያደረጋቸው ይገኛል በማለት ከባድ ክስ ሰንዝሯል። የሚገርመው ነገር የዚህ ፓርቲ አመራሮች ከሰሞንኛው የድሮን ጥቃት ጋር በተያያዘ የትግራይ ሰራዊት አባላትን እንቅስቃሴ አስቀድመው ይፋ ማድረጋቸው በክልሉ ፖለቲከኞች ዘንድ ትልቅ መነጋገሪያና ጥርጣሬን ፈጥሮ ሰንብቷል። ሌላኛው በትግራይ የሚንቀሳቀሰው አረና የተባለው ተቃዋሚ ፓርቲ በበኩሉ በሽራሮ አካባቢ የደረሰውን የድሮን ጥቃት በቀጥታ ከፌዴራል መንግስት የተሰነዘረ መሆኑን ገልጾ በአካባቢው ላይ የሻዕቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በእጅጉ መበራከቱ ምክንያት ጥቃት ሊፈጸም ችሏል ሲል ለጀርመን ድምጽ ራዲዮ ተናግሯል። የፋኖ ኃይሎች እስከ ሽራሮ ድረስ እንዴት ሊገቡ እንደቻሉ በግልጽ የሚታወቅ ነገር ባይኖርም ከአዲስ አበባ ሆነው ስለ ትግራይ የሚታገሉ ኃይሎች የሚያወጧቸው መግለጫዎች ግን እንዲህ ያለ እርስ በራሳቸው የሚጋጩ ሀሳብ ያላቸው ሆነው ቀጥለዋል። የፓርቲው አመራሮች
አመራሮች ዋቢ አድርገው የዘገቡት የመረጃ ምንጮች እንደሚያመለክቱት በአሁኑ ወቅት የትግራይ ህዝብ ዳግም ወደ ከፋ ጦርነት ውስጥ እንዳይገባ በከፍተኛ የፍርሃትና የስጋት ድባብ ውስጥ እንደሚገኝና ጦርነት ሙሉ በሙሉ እንደሰለቸው በይፋ እየተነገረ ይገኛል። ይህ በእንዲህ እንዳለ ተቃዋሚ ፓርቲዎች በመፈንቅለ መንግስት ወደ ስልጣን መጣ የሚሉት የዶክተር ደብረጽዮን ገብረ ሚካኤል የህወሓት አስተዳደር የስራ አስፈጻሚ ምክር ቤት ስብሰባውን ማካሄዱን የገለጸ ሲሆን ምክር ቤቱ በቀጣይ ወራት ትኩረት ሰጥቶ ሊፈጽማቸው ስለሚገቡ ዋና ዋና እቅዶች መክሯል። በዚህ ስብሰባ ላይ የክልሉን ሉዓላዊነት ለማስከበር የሚረዱ ወታደራዊና ዲፕሎማሲያዊ እቅዶች ተለይተው የተቀመጡ ሲሆን በተለይም በአገልግሎት አሰጣጥ፣ በብልሹ አሰራር ቁጥጥር፣ በሰላምና ጸጥታ፣ በፍትህና መልካም አስተዳደር እንዲሁም በልማት ስራዎች፣ በገቢ አሰባሰብና በሚዲያና ኮሚኒኬሽን ዘርፍ እስከ 2019 ዓ.ም በፊት ባሉ ጥቂት ወራት ውስጥ መፈጸም ያለባቸው አንገብጋቢ ጉዳዮች ላይ ሰፊው ተደርጎ ጠንካራ ውሳኔዎች መተላለፋቸው ታውቋል። ወደ ሌላኛው አሳሳቢ መረጃ ስንሸጋገር በጋምቤላ ክልል ርዕሰ መዲና በሆነችው ጋምቤላ ከተማ ውስጥ እጅግ አስደንጋጭ የሆነ የተኩስ ልውውጥ መከፈቱ የተሰማ ሲሆን የብልጽግናው መንግስት ክልሉን ባልታወቁ የአስቸኳይ ጊዜ አዋጅ በኮማንድ ፖስት እያስተዳደረው በሚገኝበት በዚህ ወቅት የክልሉ ፕሬዝዳንት ራሳቸው በቤተ መንግስታቸው አካባቢ ከባድ ተኩስ አለ ሲሉ በይፋ አረጋግጠዋል። የጋምቤላን ክልል ሰላም ለማስከበር የተቋቋመው ኮማንድ ፖስት የሚመራው በታዋቂው ሜጀር ጀነራል ሙላት ጀሉ ሲሆን በጋምቤላ ከተማና በአጎራባች ወረዳዎች ላይ ከዚህ ቀደም በተደጋጋሚ በተቀሰቀሱ የጎሳ ግጭቶች ሳቢያ የበርካታ ንጹሃን ዜጎች ህይወት መጥፋቱና መጠነ ሰፊ የንብረቱ ውድመት ማጋጠሙ የሚዘነጋ አይደለም። አሁን ግን እንደ አዲስ በአመሻሹ ላይ በከተማዋ ብርቱ ሲተቀሰቅሰውና ረጅም ሰዓታት የቆየው የጦር መሳሪያ ተኩስ በተለይም በክልሉ ፕሬዝዳንት ቤተ መንግስት ዙሪያ በመሆኑ በከተማዋ ያለውን ሙሉ እንቅስቃሴና የህዝብ ዝውውር በአንድ ጊዜ እንዲቆም አድርጎታል። የተኩሱን ትክክለኛ መነሻ ሰበብና መንስኤ ወዲያውኑ ለማወቅ እጅግ አስቸጋሪ ሆኖ የነበረ ቢሆንም አንዳንድ የከተማዋ ነዋሪዎች እንደገለጹ ከሆነ የተወሰኑ የጎሳ አባላት የሆኑ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ያደረጉት እርስ በርስ የመተኳኮስ ሂደት መሆኑን ጠቁመዋል። በዚህ ግጭት ሳቢያ በርካታ ሰዎች መጎዳታቸውን እንደሰሙ፣ ነገር ግን ትክክለኛው ቁጥር በውል እንደማይታወቅ ነው ነዋሪዎቹ ገለጹ ሲሆን የክልሉ ፕሬዝዳንት ጽህፈት ቤትን ጨምሮ የተለያዩ ተቋማት ያወጧቸው መግለጫዎች በከተማዋ ውስጥ ከባድ የጸጥታ ቀውስ ማጋጠሙን ሙሉ በሙሉ የሚያረጋግጡ ሆነዋል። የክልሉ ፕሬዝዳንት ወይዘሮ አለሚቱ ኤሞ በሰጡት አጭር ምላሽ በከተማዋ ውስጥ ተኩስ መፈጠሩን በደፈናው አምነው፣ ነገር ግን ትክክለኛው ማረጋገጫና መረጃ ገና ስላልደረሰን የጸጥታ አካላት ጉዳይን እያጤኑት ነው፣ መረጃው ሙሉ በሙሉ ሲደርሰን ዝርዝር ማብራሪያ እንሰጣለን ብለዋል። ሆኖም ግን የእሳቸው ጽህፈት ቤት ከጥቂት ሰዓታት በኋላ ባወጣው ይፋዊ መግለጫ ዛሬ ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል አማካኝነት ያልተጠበቀ ድንገተኛ የተኩስ ክስተት መፈጠሩን አስታውቋል። በመግለጫው መሰረት ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ከፍተኛ የጸጥታ አካላት በጋራ በመንቀሳቀስ ሁኔታው ወደ ባሰ ደረጃ እንዳይሸጋገር ለማድረግ ጥረት ማድረጋቸውና በዚህ ሂደት ውስጥ የጸጥታ ኃይሎች አካባቢውን ለማረጋጋት ባደረጉት ጥረት ሳቢያ ከተኩስ ልውውጥ ሲደረግ አምሽቶ በአሁኑ ሰዓት ግን የከተማዋን የጸጥታ ውጥረት ሙሉ በሙሉ እንዲረግብ ማድረግ ተችሏል ተብሏል። ይሁን እንጂ አንድ ነጠላ የፖሊስ አባል የከፈተው ተኩስ እንዴት ከጠቅላላው የኮማንድ ፖስት ሰራዊት ጋር ለሰዓታት የሚቆይ ከባድ የጦርነት ድባብ ሊፈጥር ቻለ የሚለውን መሰረታዊ ጥያቄ መግለጫው የማይመልስ በሆኑ በአገሪቱ ውስጥ ያለው የጸጥታ ዋስትና ምን ያህል ደካማ ደረጃ ላይ መድረሱን ማሳያ ሆኗል። በአሁኑ ወቅት በኢትዮጵያ በሁሉም አቅጣጫዎች ውጊያዎች፣ ብሔረሰብ ተኮር ግጭት፣ የውክልና ጦርነቶችና እገታዎች በከፍተኛ ሁኔታ ተንሰራፍተው በሚገኙበት በዚህ አስከፊ ወቅት የብልጽግና አገዛዝ ግን ከዋና ከተማው አዲስ አበባ በ1 ኪሎ ሜትር ራዲየስ ርቀት ላይ ጭምር የሚዋጉ ኃይሎች ምድራቸውን እየሸሸገ ሀገሪቱ ሙሉ በሙሉ ሰላም ናት የሚል የሐሰት ፕሮፓጋንዳ ማሰራጨቱን ቀጥሏል። በቀጠናው የዲፕሎማሲያዊ ረገድ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ባደረጉት አስቸኳይ ስብሰባ ኢትዮጵያ ያነሳቸው የቀይ ባህር ወደብ ባለቤትነት ጥያቄ በድጋሚ ሙሉ በሙሉ ውድቅ ማድረጋቸውና ግብጽ ብሔራዊ መገናኛ ብዙሃን በሰፊው ዘግቧል። የኤርትራው ሻዕቢያ መንግስት በበኩሉ ባወጣው መግለጫ ሁለቱ መሪዎች ስለ ቀይ ባህር ወደብ መሰረተ ልማትና አዲስ የባህር ሀብት አጠቃቀምን የተመለከቱ አዳዲስ ስልታዊ ፕሮግራሞች በጋራ ለመጀመር ሙሉ በሙሉ መስማማታቸውን አስታውቋል። የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉዞ ዋና ትኩረት ማዕከል በአፍሪካ ቀንድ አካባቢ በከፍተኛ ሁኔታ እየኖረ የመጣውን ወታደራዊ ጥረትና ሁለቱ መሪዎች በቀጠናው ላይ ያደርጉት ያለውን ንቁ ተሳትፎ ተከትሎ የመጣ ነው። ይህ ስልታዊ ጉዞ የተከናወነው ሁለቱ መሪዎች ማለትም ኢሳያስም ሆኑ አልሲሲ በአጎራባች ሱዳን ውስጥ የተካሄደ ባለው አስከፊ እርስ በርስ ጦርነት ላይ በተለያየ መንገድ የራሳቸውን የውክልና ተሳትፎ እያደረጉ በሚገኙበት ወሳኝ ወቅት ላይ መሆኑ ጉዳዩን እጅግ አሳሳቢ አድርገዋል። ይህ ጉዞ የተደረገው የ4 ኪሎ አገዛዝ ከቀይ ባህር ጥያቄ ጋር በተያያዘ በአካባቢው ሀገራት ላይ በተለይም በኤርትራ ላይ በተዘዋዋሪ መንገድ የዛተ በሚገኝበት ሰሞን ሲሆን በተለይም ፊልድ ማርሻል ብርሃኑ ጁላ ኤርትራንና ግብጽን በስም እየጠቀሱ ሰሞኑን ጽምዶ የተሰኘውን አዲስ ወታደራዊ ድርጅት በማንሳት በወቀሱ ማግስትና ከኤርትራ ድንበር አቅራቢያ በምትገኘው ሽራሮ አካባቢ ንጹሃን ኢትዮጵያውያን በድሮን ጥቃት በተገደሉበት
ተመሳሳይ ወቅት መሆኑ የጉዞን አጣዳፊነት ያሳያል። ሁኔታው እንዲሁ ነው ሳለ ፕሬዝዳንት ኢሳያስ አፈወርቂ በካይሮ በአልሲሲ አማካኝነት እጅግ የደመቀና ከፍተኛ መንግስት ክብር የተሞላበት አቀባበል የተደረገላቸው ሲሆን የሁለቱ ሀገራት ከፍተኛ የልዑካን ቡድንም ሰፊና ዝርዝር ውይይት ማድረጋቸውን የሚገልጽ መግለጫ አሰራጭተዋል። ሻዕቢያ በመግለጫው ሁለቱ መሪዎች በአገሪቱ መካከል ያለውን ታሪካዊና ወንድማማችነት የተሞላበት የረጅም ዘመን የወዳጅነትና የትብብር ግንኙነት ይበልጥ ወደ ላቀ ደረጃ ለማሳደግ በሙሉ ድምጽ መስማማታቸው ተጠቅሷል። በዚህ ረገድ ሁለቱ መሪዎች ቀደም ሲል በሁለቱ ሀገራት መካከል በተደረሰበት ኢኮኖሚ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎች መሰረት በባህር ሀብት ልማት፣ በወደብ መሰረተ ልማት ማስፋፊያና በባህር ትራንስፖርት ዘርፎች ላይ ተጨባጭ የሆኑ ስራዎችን በቀጥታ ለመጀመር ተስማምተዋል። በተጨማሪም በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎችም የጋራ ጥቅም ባላቸው ዓለም አቀፋዊ ጉዳዮች ላይ ስላሉት ወቅታዊ ኃይሎችና ወደፊት አዝማሚያዎች ላይ በሰፊው መክረዋል። የግብጽ መገናኛ ብዙሃን ግን ጉዳዩን በጥብቅ የፖለቲካ መስመር የዘገቡት ሲሆን ሁለቱ ሀገራት በድጋሚ ቀይ ባህርን በተመለከተ የኢትዮጵያ ፍላጎት ሙሉ በሙሉ የተዘጋና የማይታሰብ መሆኑን በይፋ ማረጋገጣቸውን ገልጸዋል። ፕሬዚዳንት አብዱልፈታህ አልሲሲ ኤርትራ ሉዓላዊነት፣ ነጻነትና ግዛታዊ አንድነት ሀገራቸው ግብጽ ምንጊዜም ቢሆን ያለምንም ቅድመ ሁኔታ ከኤርትራ ጎን በጽናት እንደምትሰለፍ በድጋሚ አረጋግጠዋል። ፕሬዚዳንት ኢሳያስ ባለፈው ጥቅምት ወር በካይሮ ባደረጉት የ5 ቀናት ይፋዊ ጉብኝት ወቅትም አልሲሲ የሀገራቸው የኤርትራን ሉዓላዊነት ለመጠበቅ ቁርጠኛ መሆኗን መግለጻቸው ይታወሳል። የብልጽግና ፓርቲ ለረጅም ጊዜ ሲያስተጋባው የነበረው ኤርትራን የከበበን ወዳጅ ነው፣ ከሷ ውጭ ሌላ ጠላት የለንም የሚለው ንግግር በመተው በቅርቡ ስለ ቀይ ባህር ባነሳ መንግስት ግብጽ በጎረቤታችን በኩል ከበበችን ማለቱ የመንግስትን የፖለቲካ መዋዠቅ ያሳያል። ግብጽ በቀጠናው ላይ የምትሳደገው እንቅስቃሴ በኢትዮጵያ ዙሪያ ታሪካዊ ከበባን የሚመስል ሲሆን ይህም በቀጠናው ላይ አዳዲስ ውጥረቶችና ወታደራዊ ትንኮሳዎች በተደጋጋሚ እንዲታዩ ምክንያቱ ነዋል። ይህ ስልት በእውነቱ አዲስ ነገር ሳይሆን ግብጽ ለረጅም ዘመናት ኢትዮጵያን ለማዳከም ስትከተል የቆየችው የቀደመ ስትራቴጂካዊ አካል ነው ተብሎለታል። የሆነው ሆኖ የፕሬዝዳንት ኢሳያስ አፈወርቂ የ3 ቀናት የካይሮ ጉብኝት ዋና አጀንዳ የሱዳንና የኢትዮጵያን ወቅታዊ የፖለቲካዊ ጉዳይ የያዘ ሲሆን በምስራቅ አፍሪካ ሁለቱ የጦርነት መሪዎች ማለትም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ መካከል ያለው ድብቅ የፖለቲካ ሽኩቻ ለግብጽ ትልቅ የዲፕሎማሲ የበላይነትን እያስገኘላት ይገኛል። አልሲሲ ከዚህ ቀደም በአስመራ በአካል ተገኝተው እንዲሁም ከፍተኛ ሚኒስትሮቻቸውን በተደጋጋሚ በመላክ ከኢሳያስ ጋር የመከሩ ሲሆን አሁንም ከአዲስ አበባ ወታደራዊ ዛቻዎች በተሰሙ ቁጥር ኢሳያስ ወደ ካይሮ የሚያደርጉት ጉዞ እየተደጋገመ መጥቷል። በመጨረሻም በዓለም አቀፍ መድረክ እጅግ አሳሳቢ የነበረው በእስራኤልና በኢራን መካከል የተቀሰቀሰው ቀጥተኛ የሚሳኤል ጦርነት ለጊዜው መቆሙ የተሰማ ቢሆንም ሁለቱም ወገኖች ግን እርስ በርሳቸው እጅግ አስገራሚ የሆኑ ቅድመ ሁኔታዎችን አስቀምጠዋል። ይህ በእንዲህ እንዳለ እስራኤል ጋር ቀጥተኛም ሆነ በተዘዋዋሪ መንገድ ግንኙነት ያላቸው ማንኛቸውም የንግድ መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ ማገዳቸውን የየመን ሁቲ አማጽያን በይፋ ገልጸዋል። እስራኤልና ኢራን ባለፉት ቀናት እጅግ ዘመናዊ በሆኑ የረጅም ርቀት ሚሳኤሎች የታገዘ የኃይል መልካክትና የተኩስ ልውውጥ ማድረጋቸው የሚታወስ ሲሆን እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን ላይ የሚፈጽሙትን ወታደራዊ ጥቃት ለአሁኑ ማቆማቸውን በሰጡት ይፋዊ መግለጫ አስታውቀዋል። በቴሌቪዥን በተላለፈው የጠቅላይ ሚኒስትር ንግግር የእስራኤል መከላከያ ሰራዊት በወሰደው እጅግ ጠንካራ እርምጃ ሳቢያ የኢራን ወታደራዊ መዋቅርና የሂዝቦላ ታጣቂ ቡድን ከመቼውም ጊዜ በላይ በእጅጉ መዳከማቸውን ገልጸዋል። ኢራን በባለፈው እሁድ ሌሊት በእስራኤል ዋና ዋና ከተሞች ላይ የፈጸመችው መጠነ ሰፊ የሚሳኤል ጥቃት ተከትሎ እስራኤል ላጸፈው የቴህራን ስትራቴጂካዊ ወታደራዊ ኢላማዎችና የኒውክሌር ማዕከላትን ጭምር መምታቷ የሚታወስ ሲሆን የእስራኤል ከባድ ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ጣልቃ ገብነትና ጥያቄ መሰረት እንዲቆም መደረጉ ታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባደረጉት ንግግር ጥቃቱን ለጊዜው እንዲቆም ማድረጋቸው ቢነገርም ውጊያው ግን ገና ሙሉ በሙሉ አለማክተሙና ለኢራን ጥቃት ተገቢው ምላሽ ስለተሰጠ አሁን ላይ ተኩሱ መታገቱን አስረድተዋል። ነገር ግን ኢራን በድጋሚ ስህተት በመፈጸም በእስራኤል ላይ ጥቃት ለመሰንዘር የምትሞክር ከሆነ ከዚህ ቀደም አይተው በማታወቀው እጅግ አስከፊ በሆነ መንገድ ከፍተኛ ምላሽ እንሰጣታለን ሲሉ በጥብቅ አስጠንቅቀዋል። እስራኤል ራሷን ከማንኛውም የውጭ ጠላት የመከላከል ሙሉ መብት ያላት ሀገር መሆኑን የጠቀሱት ኔታንያሁ ይህንን መብታቸውን አስፈላጊ ሆኖ በተገኘበት ጊዜ ሁሉ ሙሉ በሙሉ እንጠቀምበታለን ካሉ በኋላ ከዚህ አዲስ ቀውስ ጋር በተያያዘ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ በሰፊው መወያየታቸውን ማረጋገጫ ሰጥተዋል። በሌላ በኩል ደግሞ የኢራን ከፍተኛ ወታደራዊ ህዝብ በኩሉ በእስራኤል ላይ የሚፈጽመውን ቀጥተኛ የሚሳኤል ዘመቻ በአሁኑ ሙሉ በሙሉ ማቆሙን ይፋ ያደረገ ቢሆንም በደቡብ ሊባኖስና ቤይሩት ላይ እስራኤል የምትፈጽመው ጥቃት የሚቀጥል ከሆነ ግን ኢራን ከዚህ ቀደም ከነበረው በባሰ ሁኔታ እጅግ አደገኛ ምላሽ እንደምትሰጥ አስጠንቅቋል። የየመን ሁቲ አማጽያንን በመካከለኛው እስራኤል ጃፋ አካባቢ የሚገኙ ወሳኝ ወታደራዊ ኢላማዎችን በድሮን መምታታቸውን ገልጸው ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር እንዳይጓዙ የተጣሉት እገዳ በቀጠናው ላይ ያለውን የንግድ ፍልሰት በእጅጉ ያናጋ ሆኗል። አማጽያኑ በመግለጫቸው በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉት የነጻነት ታጋዮች ላይ የተጣለውን የፍትሃዊ ከበባ እያየን እጃችንን አጣጥፈን አንቀመጥም በማለት ዝተዋል።
የስካይ ኒውስ የዝግጅት ክፍላችን ወቅታዊ እውነተኛ መረጃዎችን በየቀኑ ወደ እናንተ ማድረሱን ይቀጥላል። እርስዎም የምናቀርባቸው የዜና ትንታኔዎችና ዘገባዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር በማድረግ እንዲሁም መሬት ላይ ስላለው ተጨባጭ ሁኔታ ያለውትን ጠቃሚ አስተያየት በኮሜንት መስጫው ላይ በማስፈር አጋርነታችሁን እንድታሳዩን በትህትና እንጠይቃለን። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን። ስካይ ኒውስ መረጃን ከምንጩ